ቸን እሰራለሁ ካለ አታስፈልገኝም አለቀ ባልክበት ሰዓት መጥቷል። ጌታ ታሪክን ይሰራል። እና ጴጥሮስ ወይም ስምዖን የሚባል ሰው ነበር። ጴጥሮስ የመጨረሻውን ስራ ጨርሶ ደክሞ መረቡን ያጥባል። አስተጣጠቡም የድካም ነው። ለዚቱም ሙሉ ለፍቷል። ተሰብካችሁ ሊሆን ይችላል። እኔ ግን መሰብካችሁ በኃይልና በስልጣን ኢየሱስ ድንቅና ታምራትን ያደርግ ነበር። ካስተማረ በኋላ ነው። ቃሉም በኃይልና በስልጣን ከሰበከ በኋላ ይላል ድንቅና ታምራትን ያደርጋል። እንደዛ ለተዘጋጃችሁ ሰዎች እንደዛ ይሆንላችኋል። አንተ እግዚአብሔር ባሏ እኮ ቀላል ሰው አይመስልም። ጃይንት ነብይ ነው። አሁን ሁሉ አገልግሎ እግዚአብሔር ሰው አይደለም አይዋሽም። አገልግለው መንገድ ላይ የሚጥል ጌታ አይደለም። የኔ ጌታ አይጥልም። ቤትንና ዘርን ይባርካል። ከነቢያት ወገን የሆነች አንዲት ሴት የነቢያት ሚስት የሆነች አንዲት ሴት ልጆች አሏት። በዳ ተያዘች፣ ተጨነቀች። ባሏ ጠንካራ ያዕቆብ የአብርሃም የይስሐቅን አምላክ በጣም የሚያምኑ ጠንካራ ጃይንት ሆነ ነብይ ነው። ያ ብቻ አይደለም፣ የመረጠውን ጌታ ይፈራል፣ ያከብራል። ለእግዚአብሔር የተገዛ ነብይ ነው። በጣም ይገርማችሁ። የእግዚአብሔር መንፈስ በመሬት ላይ ሲመጣ ቅርጽ አልባ የነበረችው መሬት ቅርጽ ያዘች። ይሄ ብቻ አይደለም፣ የእግዚአብሔር መንፈስ በምድር ላይ ሲመጣ ባዶ የነበረ ወደ ምን መጣ? ወደ ሙላት መጣ። ለተንበያ ይሄ መንፈስ ቅዱስ በእናንተ ቤት ላይ ባዶ የሆነውን ነገራችሁ ይሞላዋል፣ ያስተካክለዋል። ቅርጽ አልባ የነበረውን ነገር ቅርጽ ያስይዘዋል። ቤትሽ ፈራርሶ ከሆነ ቤትሽን ኦርደር ያስይዘዋል። አሜን የሚል አለ። ሆነ ብንጂ ዘዝነ ቃል አምኖ ለሚቀበል ሰው አካል ይሆንበታል። እንዲህ በለው ይለኛል፣ ብቻዬን እሰራለሁ ይልሃል። ጴጥሮስን ልብስን ብቻ ልበስ፣ ጫማን ብቻ አርግ፣ እኔ እሰራለሁ አለ መልአኩ። ወጥቶ መልአኩ መጣና ጴጥሮስን ነካውና ልብስን ልበስ፣ ጫማህን ታጠቅ፣ ካባህን ደርብ አላዳን። ከዚያ ተው አንተ ተከተለኝ አለ። የሆነ ሰው አለ ዝም ብሎ ብቻ አንተ ካንተ የሚጠበቀው መዘጋጀት ብቻ ነው። ጌታ እንደዚህ በል ይለኛል፣ የነገርኩሽ ትንቢት ሁሉ የምሰራበት ዓመት ነው አለኝ። አይ እንዲህ በል ይለኛል፣ የነገረን ትንቢት የሚሰራበት ዘመን ነው። ኢየሱስ እንደዚህ አለ፣ እኔም እሰራለሁ አለ፣ አባቴም እስካሁን ይሰራል አለ። አራሜን በለኛ። የሆነ የሚሰራለት ሰው አለ። ጌታ ቤታችሁ ገብቷል። የሰማችሁኝ ነው። ጌታ ቤታችሁ ላይ ገብቷል። ሊሰራ ገብቷል። ታሪካችሁ ሊቀይር ገብቷል። ቤታችሁ ሊቀይር ገብቷል። ከለቅሶ ወደ ደስታ ሊያመጣ፣ ከሐዘን ወደ ደስታ ሊያመጣ ጌታ እግዚአብሔር ታሪክሽን ሊቀይር ገብቷል። እረፉ፣ እኔም አምላክ እንደሆንኩ የምታውቁበት ዘመን ነው ማለት ነው። አምላካችሁን የምታውቁበት ዘመን ነው። ታሪክን ሰርቶ ሰራርቶ ያስረክባል። አሜን። እረፍት ያጣ ሰው አለ፣ የተጨነቀ ሰው አለ፣ ግራ የተጋባ ሰው አለ። የታለ ትንቢት የሚል አለ። ሕያው እግዚአብሔር ምስክሬ ነው በል ይለኛል። ይሄ ዓመት እግዚአብሔር የእናንተ ስራ ይሰራል። እኔ የምሰራበት ዘመን ነው በል ይለኛል። ብቻዬን እሰራለሁ ይላል። ብቻዬን እሰራለሁ ካለ አታስፈልገኝም ነው። አለቀ ባልክበት ሰዓት መጥቷል። ጌታ ታሪክን ይሰራል። በጌንሳሬጥ ባህር አጠገብ ላይ ቆሞ የናዝሬቱ ኢየሱስ በጣም የመንግስቱን ወንጌል ይሰብካል። ካፉ የሆነ ማር የሚወጣ ነው ይመስል ብራዘር ገንቦ የሚል ትምህርት አይደለም የሚያስተምረው፣ ህይወት ቀያሪ ትምህርት ነው። ክብር ለኢየሱስ ይሁን። የሚያስጨንቅ ትምህርት አይደለም፣ ህይወትን የሚሰጥ ትምህርት ነው የሚያስተምረው። እና እያስተማረ ባለበት ሰዓት ላይ በጣም ህዝቡን በፉጨት እጠራለሁ የተባለው የትንቢት ቃል ተፈጸመ። እያስተማረ ሳለ ህዝብ እየጎረፈ መጣ። ህዝቡ ሲያጣብቡት ነው የሚለው። ራሱ በጌንሳሬጥ ባህር አጠገብ ላይ ቆሞ ስለነበረ ያለው አማራጭ አንድ ሰው ሊመርጥ ፈልጓል። እዛ አካባቢ ላይ ታሪኩን ሊሰራለት፣ ታሪኩን ሊቀይርለት እና ጴጥሮስ ወይም ስምዖን የሚባል ሰው ነበር። ጴጥሮስ የመጨረሻውን ስራ ጨርሶ ደክሞ መረቡን ያጥባል። አስተጣጠቡም የድካም ነው። ለዚቱም ሙሉ ለፍቷል። ተሰብካችሁ ሊሆን ይችላል። እኔ ግን መሰብካችሁ በኃይልና በስልጣን ነው። ኢየሱስ ድንቅና ታምራትን ያደርግ ነበር። ካስተማረ በኋላ ነው። ቃሉም በኃይልና በስልጣን ከሰበከ በኋላ ይላል ድንቅና ታምራትን ያደርጋል። እንደዛ ለተዘጋጃችሁ ሰዎች እንደዛ ይሆንላችኋል። መረቡን ጨርሷል። ጴጥሮስ ጨርሶ መረቡን ምን ያደርጋል? ወደ 12 ሰዓት አካባቢ ይመስለኛል እያጠበ ታሪክ ቀያሩ ጌታ መጣ። አሜን። ዛሬ አንድ ሰው ቤት መጥቷል እያልኳችሁ ነው። ደክሞሽ ሊሆን ይችላል፣ ዝለሽ ሊሆን ይችላል፣ ተስፋ ቆርጠሽ ሊሆን ይችላል። አሜን ካልሽ ግን እርግጠኛ ነኝ ዛሬ አንተ ቤት ላይ መጥቷል። መጣና ስምዖን ጴጥሮስ አላለውም። ስምዖን ሲለው አቤት ታንኳን ላስተምርበት ስጠኝ ሲለው ይሄው መምህር። ጴጥሮስ ማለት ፈጣን ሰው ነው። እንዴት ሊሰጥ ቻለ? እባክህ ግን ጊዜው ደርሷል ማለት ነው። ሰዓቱ ደርሷል። የሚቀየርበት፣ የሚለወጥበት፣ የሚባረክበት ጌታ ታሪኩን የሚሰራበት ሰዓት ደርሷል። ሲደርሷል በሉ። ያንድ ሰው እኮ ነው ዛሬ ይሁን እንደዛ ትቀየራል እንጂ ይሰስነኝ። ጴጥሮስ አጠበና ሰጠና እርፍ አለ። ጴጥሮስ ሲጨርስ መረቡን ያጠበው ጌታ ኢየሱስ ክርስቶስ ታንኳን ወሰደ። በኃይልና በስልጣን ወንጌልን ከሰበከ በኋላ ና አለው። ጌታ ኢየሱስ ነገሩን ከጨረሰ በኋላ እነ ጴጥሮስ አላረፈም። ጴጥሮስ
ሌሊቱን ሙሉ ሰርቶ ጨረስኩ ሲል እርፍ ነው ያለው። ደከመኝ አለ። አጥቻለሁ፣ በቃኝ፣ ወደ ቤቴ ነው የምሄደው ባለበት ሰዓት ላይ ጌታ ተቀበለውና ታንኳውን ካስተማረበት በኋላ ጌታ ልክ ወንጌሉን ከሰበከ ከጨረሰ በኋላ ጴጥሮስ ና አለው። አሁን ታሪክን እቀይራለሁ አለ። አሜን በለኛ። የአንድ ሰው ህይወት ይቀየራል እንጂ ሰስናይም የሆነ ሰው በሆነ ጊዜ በጣም ብዙ ሺህ ሰው ሊከባችሁ ይችላል። ገንዘብ ሲኖራችሁ፣ ውበት ሲኖራችሁ፣ አካሄዳችሁን አይቶ፣ አረማመዳችሁን አይቶ፣ ንግግራችሁን አይቶ ሰው ይከባችኋል። በሆነ ታይም ላይ ደግሞ ያ ሁሉ ይጠፋል። በዚያን ጊዜ እንዳደነግጡ እግዚአብሔር ብቻውን ይሰራል። ያ ሁሉ አሳ አጥማጅ ተሰባስበው አሳ አላዙም፣ አንድም አሳ አላዙም። አንድ ግን መጨረሻ ላይ ጌታ ብቻዬን እሰራለሁ አለ። አንተ ጨርሳል፣ አንቺ ጨርሰሻል። ጌታ ምስክሬ ነው፣ በአንቺ ጉዳይ ላይ ብቻው ሊሰራ መጥቷል። የጌታን ስም ጠርታችሁ አትወድቁም። አሜን በሉኝ። ይሄ አመት በሉ ታምቢዋ ከዚህ ወር ጀምሮ ነው የምተነበየው እኮ ነው ብራዘር። ከዚህ ወር ጀምሮ አንድ ባንድ ጌታ ይሰራል። ባታገለሽ ጉዳይ ላይ መቶ ይሰራል። በተጨነቅበት ጉዳይ ላይ ይሰራል። ባጣበት ጉዳይ ላይ ይሰራል። ከባዶነት ወደ ሙላት ትመጣለህ። ከማጣት ወደ ማግኘት ትመጣለህ። አሜን የሚላል ይህንን እግዚአብሔር መንፈስ ያደርጋል። ድንገት ረጋ ስትሉ ልትሞት ነው፣ ቤቷን ዘጋች፣ ተጨነቀች የሚሉ ጠላት አለ። ስትወጣ ግን አብበህ ያዩዋል። ተቀብተሽ ያያሉ። ታሪክ ተሰርቶ ያያሉ። አሜን በለኛ። ከነቢያት ወገን የሆነችውን ሴት እናንብበዋ። ከነቢያት ወገን ሚስቶች አንድ ሴት ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ስሙኝ። ከነቢያት ወገን የሆነች አንድ ሴት፣ የነቢያት ሚስት የሆነች አንድ ሴት ልጆች አሏት። በዳ ተያዘች፣ ተጨነቀች። ባሏ በጣም ጠንካራ ክርስቲያን ነው ብራዘር። በዛ ዘመን ክርስቲያን የማይኖርም ግን ጠንካራ ያዕቆብ የአብርሃም የይስሐቅን አምላክ በጣም የሚያምኑ ጠንካራ ጃይንት የሆነ ነብይ ነው። ያ ብቻ አይደለም፣ የመረጠውን ጌታ ይፈራል፣ ያከብራል። ለእግዚአብሔር የተገዛ ነብይ ነው። በጣም ይገርማችሁ፣ እግዚአብሔር የማይፈልገውን ነገር በትዳር መካከል ላይ እንኳን አያወራም። ሲናደድ እንኳን አያወራም። ፈሪሃ እግዚአብሔር ነው ሰውየው ነብዩ። በጣም ባለቤቱ አትኩራ ያየችው እግዚአብሔር እንደሚፈራ፣ እግዚአብሔር እንደሚያከብር፣ የእስራኤል ቅዱስን ያከብራል፣ ይፈራል። የእግዚአብሔርን ድምጽ የሚሰማ ነብይ ነው። እና ይሄ ሰውዬ ጊዜውና ሰዓቱ ደረሰ፣ ወደ አምላኩ ሄደ። እና እቺ ሴት በቃ በጣም ዱብዳ የሆነ ችግር ደረሰባት። ዱብዳ ከባድ ተራራ የሆነ ችግር፣ መጋፈጥ የማትችለው፣ ተጋፍጣ መልስ መስጠት የማትችለው ከባድ ችግር ደረሰባት። ከባድ ችግር አጋጠማት። ባላንጧ በጣም ከባድ ነው የመጣባት። ሹማምንት ነው፣ ገንዘብ ያለው አቅም ያለው ነው። ግን በጣም ነቄ ነች። አንተ ወደ አበዳሪ አልሄደችም። ወደ ድጋሚ ወደ አበዳሪ አይደለም የሄደችው። ድጋሚ ወደ መፍትሄ ሰጪ አይደለም የሄደችው። ወደ ሌላ አካል አይደለም የሄደችው። አላህ መፍትሄ የሚገኝበት አለ። አሜን በለኝ። እዚህ ቤት መፍትሄ አለ ብላችሁ መታችሁ ሆን? እዚህ ቤት ቅባት አለ ብላችሁ መታችሁ ሆን? ታምናላችሁ? ከቅባቱ ፍረት የተነሳ ጥያቄያችሁ ይመለሳል፣ ቀንበር ይሰበራል፣ እስራት ይበጣጠሳል። አሜን ባላ ዲጋ ነባ ዘባ ጀላ ዲጋ ነው ባዚያኖስ በጣም ነውና ከነቢያት ወገን የሆነች ሴት መጣች። ቀጥታ ባሌ ባሪያህ ምን አለች? ሞቷል። ባይዘዌ ይሄ ሰውዬ ነብይ ነው። እንደገና ደግሞ ነቢያቶችን ያከብራል። ከሱ የሚበልጡ ነቢያቶች ላይ በጣም ሪስፔክት የሚሰጥ ሰው ነው። እቺ ሴት ግን ቀጥታ ነው የመጣች። እቺ አንብብልኝ። ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። በዚህ ጉባኤ ላይ ልንገራችሁ፣ ልጆች ያላችሁ እንዳትሰጉ፣ እግዚአብሔር ከእናንተ ጋር ነው። አሜን አሜን በሉኝ። አሜን በሉኝ። አሜን። ከስጋት ነፃ ውጡ። ልጄን ምን ላረገው ነው? ለማን ልሰጥ ነው? ወዴት ላረግ ነው? አይ ችግር የለውም፣ እርሱ ሰጥቶሻል። ታማኝ ነው፣ አይጥልም፣ ያሻግርሻል። አሜን። ባሌ ባሪያህ ሞቷል። ደግሞ ይሄ ሰውዬ እግዚአብሔር እንደሚፈራ ታውቃለህ። ሚስጥር ነገረች። ታውቃለህ፣ አይዋሽም። እና ከዚህ የተነሳ ባለዳ መጥቶ የነቢያቶችን ልጅ የአንድ ነብይን ጃይንት የሆነውን እግዚአብሔርን የሚፈራ ነብይ የሱን ልጆች ሊወስድ ነው። ባሪያ ሊያረጋቸው ነው። ባለቤቴ ተበድሮ ነበረ፣ ሳይከፍል ሞቷል። ምን ላርግ? ተጨንቄያለሁ፣ ግራ ተጋብቻለሁ፣ ነውጥ ውስጥ ነው ያለሁት። ኤቫላ ዲያንቶፓስ ለተጨነቀሽ ነፍስ ዛሬ እግዚአብሔር ይደርሳል። አንብብልኝ። ኤልሳህም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ። አደርግልሽ ዘንድ ምን ትሻለሽ? በቃ እኔ ላይ ኤልሳ የለም። አሁን ኤልሳ ነኝ። አሜን በለኝ። ኤልሳ ላይ ኤልያስ ላይ ሲሰራ የነበረው የክርስቶስ ኢየሱስ መንፈስ ነው፣ የትንቢት መንፈስ ነው። ያ መንፈስ አሁን አለ። ጌታ ምስክሬ ነው። ዛሬ እግዚአብሔር እንደዚህ ይለኛል፣ ተናገር ብሎኛል። ብቻዬን እሰራለሁ፣ ብቻዬን እገነባለሁ፣ ብቻዬን አንቺን ታሪክ እቀይረዋለሁ።
አሜን። እውነተኛ ጥያቄ ነው ይዛ የመጣችሁ ብራዘር። እግዚአብሔር ይመልስልኛል። እኔ መመለስ ነኝ። ልጆች አሉኝ። ባለቤቴ ዕዳ ውስጥ ገብቷል፣ ግን ሳይከፍል ሞቷል፣ ሄዷል። ከዚህ የተነሳ አበዳሪው መጥቶ አስጨነቀኝ። ጠዋት ሁልጊዜ በሬን ስከፍት ባለዕዳ ነው የማየው። የቤት ኪራይ ማለት ነው። 30 ሲመጣ ስልካችሁ ላይ የምትጠብቁት የሰውየውን ስልክ የላችሁም? እንደዚህ 30 የሰውየውን ስልክ የምትጠብቀው። አረ በኢየሱስ ስም ትገዛላችሁ ቤት። አሜን። እና በጣም የሚገርም ነው። ይቺ ሴት በሯን ክፍት ስታደርግ ባለዕዳ ከች። እንደ ክፉ ባለዕዳ ይቀሰቅሳታል። እንደ ክፉ ባለዕዳ ኳኳ ሲያደርግ ሁሌ የምታስበው በሯን የሚያንኳኳ ነይ ቡና ጠጪ የሚል ሰው አይደለም፣ ባለዕዳ ነው። እና የመጨረሻ አጣብቂኝ ሰዓት ላይ ማትከፊ ከሆነ ልጆችን ወስጄ ምን አደርጋለሁ አለ። ባሪያ አስበኋል። የኔ ልጅ ባሪያ፣ የኔ ማለት ነው የእናንተ ልጆች ለአሕዛብ ባሪያ እንዴት ይሆናል? በምን አይነት ሂሳብ ስሌት? በምን ስሌት? ምንም እንኳን ባዶ በሆን ነገር ይሞላል። ምንም እንኳን ባዶ ብትሆኑ ቤታችሁ ይሞላል። እና ነብዩ እንደዚህ አለ፣ አደርግልሽ ዘንድ ምን አለ? አደርግልሽ ዘንድ ምን ትሻለሽ? ቤትሽ ያለው ምንድን ነው? አለቀ ብላችኋል። የሆነ ጉዳይ አይደለ፣ ብቻው ሊሰራ ገብቷል። አሜን በሉኛ፣ አሜን በሉኝ። ቤትሽ ውስጥ ምን አለ አላት። ምን አለ ሲላት አይደለም ዕዳ ልከፍል፣ የምትበላው ምግብ አልነበረም። የምትበላው ነገር አልነበራትም። ጨርስልኝ። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። ከዘይት ማሰሮ በቀር አንዳች የለኝም። አደርግልሽ ዘንድ ምን ትፈልጊያለሽ? ፓስተር ምን ትፈልጋለህ? አሁን እንደዚህ አይነት ጥያቄ ይሆናላችሁ። ሁላ በእግዚአብሔር ቤት ዌክ አፕ ነው። አንደበቴ ላይ ነው። የእግዚአብሔር ቃል አንደበቴ ላይ ነው፣ ይፈጸማል። አሜን በለኝ። ግን እቺ ሴት በጣም ጉለቷን ስለምታውቀው ለኔ ለባሪያ አለችው ቤቴ ውስጥ ከዘይት ማሰሮ በስተቀር ምንም የለም፣ ከዘይት ማድንጋ በስተቀር ምንም የለም። በቃ ምን ልጭ አርጋ ነገረችው። በምን ታረግልኝ ዘንድ አላውቅም፣ ግን ያለኝ አለች። የዘይት ምን አለ ማሰሮ ነው ያላትን ተናገረች። ሬዲ ነች ሴትየቷ። ነብዩ አደርግልሽ ዘንድ ምን ትፈልጊያለሽ? እና ቤትሽ ውስጥ ምን አለ? ምን አለ? ሁለት ጥያቄ ነው የጠየቃት። ምን ላርግልሽ? አንድ ቤትሽ ውስጥ ምን አለ? እርሷም ከዘይት ማሰሮ በቀር አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳም ባዶ ማደጋዎች ተዋሺ፣ አታሳንሺም አላት። የሆነ ሰው አለ ትንሹ ነገር የሚበዛለት። አሜን በላይ። ትንሹ ህልም የሚበዛለት፣ ትንሹ ራእይ የሚበዛለት። አሜን በሉኝ። አሜን። በጣም የሚገርም ነው የነብዩ ንግግር። ምን አለ? ጌታ ሲባርክ ይባርካል። ምን አለ መሰላችሁ? አታሳንሺ፣ ከጎረቤትም ሰብስበሽ አስገቢ አላት እስከምትችለው። ከዚያስ በሩን የኋሊት ዝጊው አላት። የኋሊት ማለት ወደ ኋላ አትመልከቺ ነው። እና እንደገባሽ በእጅሽ ብቻ ዘግተሽ ሂጂ ነው። ከዚያስ ገለባ ብቻ አላት። አንብብልኝ ሲቃሉ ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማደጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ። እንዲሁም ከነርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። ሃሌሉያ። ዞር አልልም አለች። ምክንያቱም እንቅፋት ፈጣሪ ሊኖር ይችላል። ለምንድን ነው የምታስገባው? ለምንድን ነው በር የምትዘጋው? ታንቃ ልትሞት ነው፣ ይሄው ደህይታለች፣ ይሄው ተጨንቃለች የሚሉ አሉ። ዛሬ እንደዚህ አይነት ወሬ ከህይወታችሁ ላይ ይነሳል። አሜን በሉኝ። ይነሳል። አንዳንድ ቤታችሁ ዘግታችሁ ሻላ ዴን ቶፓ ጋዛ ባጁላ ዲያኖስ ጋር ከሰጸልይ አብዳኮ ነው አታኮ ነው እዳ መክፈል ስለማትችል ነው የሚሉ አሉ። ጌታ ምስክሬ ነው። ልክ በሩን ከፍታችሁ ስትወጡ እያብረቀረቃችሁ ትወጣለህ። አንተ በቅባት ተሞልተህ ትወጣለህ። ተባርከህ ትወጣለህ። ለነሱ መፍትሄ ሆነህ ትወጣለህ። እባክህ ብራዘር ይሆናል። ተዋሺ ብሏታል ማለት ስትዋስ ጎረቤት ሁሉ ያያል። ለምንድን ነው ዚስ ሚንስ እነዚያ ሁሉ ሰዎች የቆሪጥ ያያሉ የሚሉ አሉ። እነሱን እንዳታይ ነው የኋሊት አለ በእጅሽ ብቻ ዝጊው። አሜን በለኛ። ዛሬ ጠላት ይወድቃል፣ ያንተ ስራ ይሰራል። እስቲ እንደዚህ ብድግ በሉና ይኸው ዝም ብለህ አንተ ይሆናል የማልቅ በረከት ሊያገኝህ ነው። ጌታ እግዚአብሔር ብቻውን ሊሰራ ነው። አንተና በአንተ ፊት ብቻውን ሊሰራ ነው። እንደዚህ አድርግ። በሩን ዘጋሁት በል፣ ነገሬ ይለቀቃል በል፣ ነገሬ ይሰራል በል፣ ቤቴ ይባረካል በል። አሜን የሚል አለ። አሜን። አሁን በርሽን ዝጊ አለ። ከዚያስ የኋሊት ዝጊ ጥርቅም ደስ የምትል ሴት ናት። አንተ ጉለቷን ነገረች፣ ጉለቷ ሞላ።
አሜን የሚል አለ። ላጥ አረገችና ሰብስባለች። ይኸውናላችሁ አንዳንዴ የተነገረውን ትንቢት አታቅማሙ፣ ከሰው ጋር አታገናኙ፣ ሰውም አትዩ። ትንቢትን ይዘህ ቀጥታ ቤት ወደ የለም ዞር ማለት አያናቅም። አልዞርም። ለምን ታውቃለህ? ብዙ ማድንጋ ተሸክማለች። ጎረቤት ሁሉ ቆይ እስኪ እናያለን ጉድ እናያለን የሚሉ አሉ። እነ ፍናና የፍናና ልጆች አሉ። አበደች ገንቦ ተሸክመ ስትገባ አስበው። እዚህ ቤት ገንቦ ሲገባ እኔ አሁን ገንቦ ማለት ነው ያረቂ ገንቦ ታውቁታላችሁ ኢትዮጵያ ውስጥ። እሺ እንደው ልቀይረው፣ የጀበናውን ከፍ አድርጉትና ገንቦ ይባላል። ማሰሮ አይደል? ያው ገንቦ ማሰሮ ያው ነው፣ ሸክላ ነው። ይሄን ሰብስቤውን እዚህ ቸርች ባስገባ ነብዩ አበደ። የዘመኑ ነብይ፣ የዘመኑ ነቢያቶች ይሄው እንደዚህ ናቸው። በእውቀት አይደለም የኔ ጌታ እባክህ በእምነት ይሰራል። አሜን የሚል አለ። በእውቀት አይደለም በእምነት በጸጋው ኃይል ይሰራል። አሜን። እስቲ ብድግ በልና በእምነት በጸጋው ኃይል ይሰራል በል። በእምነት በጸጋው ኃይል ይሰራል። አሜን በላይ ሆነብህ። እንቅፋት ፈጣሪ መንፈስ የተገለበጠ ይሁን። ሲመታ በሉ እንጂ ሲመታ በረከትን ሊይዝ የሚመጣ ጠላት አለ። ወደ ኋላ ገልብጬዋለሁ እንጂ ኢየሱስ ነው። ብራዘር ገለበጠች ጨረሰች። እሷ ስላሳነሰች ነው እንጂ ስሙኝ፣ ገንቦ እንጂ ያለቀው ቅባቱ አላለቀም። አሜን በለኝ፣ አሜን በለኝ፣ አሜን በለኝ። ድንገት ያለቀው እናንተ ቤት ዕቃ ሊሆን ይችላል፣ ጠላት ሊሆን ይችላል ያለቀው። እግዚአብሔር ቃል ግን በሙላት ይሰራል። በሙላት ይሰራል በል። ምን ልላችሁ ፈልጌ ነው? ቤቷን ዘግታ ታመመች፣ ታነቀች። ይሄው ካሁን ስትባል ልትፈረክሰው ነው ልትጩ ነው ሲሉ እሷ ተባርካ ወጣች። ዘይቷን ተሸክማ ወጣች። አንተ ይኸው ለሽያጭ አወጣችሁ። የዘይት ፋብሪካ ከቤቷ ላይ ፈለቀ። ይኸው ጌታ ምስክር ነው። ለዙዎች መፍትሄ ትሆናላችሁ። ለትውልድ መፍትሄ ትሆናለህ። በረከት ከቤት ይወጣል። ቅባት ከቤት ይወጣል። ጸጋ ከቤት ይወጣል። አሜን የሚል አለ። ማድጋዎችም በሞሉ ጊዜ ልጇን ደጋግሞ ማድጋ አምጣልኝ አለች። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። የቆመው ዕቃው እንጂ ቀድሞ ያለቀው ዘይቱ አይደለም። አሜን በለኝ። ዘይቱ ያለው ቤቷ ውስጥ ነው ብራዘር። ዘይቱ ያለው የት ነው? ቤቷ ውስጥ ነው። እናንተ ቤት ውስጥ ቅባት አለ። አንተ እግዚአብሔር ባሏ እኮ ቀላል ሰው አይመስልህ። ጃይንት ነብይ ነው። አሁን ሁሉ አገልግሎ እግዚአብሔር ሰው አይደለም፣ አይዋሽም። አገልግለው መንገድ ላይ የሚጥል ጌታ አይደለም። የኔ ጌታ አይጥልህም። ቤትንና ዘርን ይባርካል። እስኪ እኔን ይባርካል በል። ዘሬን ይባርካል፣ ልጆችን ይባርካል። አሜን የሚል አለ። እሱ ሞቷል፣ ግን ቤቱ ተባረከ። አሜን የሚል አለ። እኔ እናንተ ትሞታላችሁ አይደለም፣ እናንተ ያላችሁ ትባረካላችሁ። ይችላል የኔ ጌታ ታምራት እንደሚያደርግ ብቻውን ነው የሚሰራ። ነብዩ እንደዚህ አለ፣ ጌታ እግዚአብሔር አንተ ታውቃለህ። እነዚህ የደረቁ አጥንቶች በህይወት ይኖራሉ በል ሲለው እኮ ነው ነብዩ ሕዝቅኤልን። ነቄ ነው አንተ ታውቃለህ፣ ነቄ ነው እኔ አላቅም ማለት ከባድ ነው። የደረቀ ክል የሚል የሰው አጥንት አጥም ሰብስባ መተ በህይወት ይኖራሉ እንደ ፕሮፊት ብትለኝ እኔ አላቅም። ጉዳዩ ከባድ ነው። ለምሳሌ በዚህ ዓለም ላይ በዚህ ዘመን ላይ ካንሰር ላይ ታመመችው ካንሰር የሚለው በቃ ይሄ ዶክተሮች የሰጡ መረጃ አድክሞናል። ከባድ ነው በሽታው ከባድ ነው ይላሉ። ከባድ የሚባል የለም። እግዚአብሔር ይችላል። ይችላል በላ ይችላል። ከባድ የሚባል የለም። ነብዩ እንደዚህ ያለ ጌታ እግዚአብሔር ነኝ እንጃ እኔ አላቅም ማለት ግን አንተ ታውቃለህ። ጉዳዩ ያለው አንተ ጋር ነው። አንተ ካልክ ይሆናል አለ። አሜን በል እንግዲህ ትንቢት ተናገር አለ። እንደታዘዝኩም ትንቢትን መናገር ሲጀምር ድምጽ ሆነ አለ። ለተንቢባችሁ የናንተን ነገር እተነብያለሁ ባዶ የሆነናችሁ ይሞላል። አሜን አሜን በለ። የናንተን መባረክ በእናንተ መባረክ የሚናደድ ጠላት ይናደዳል፣ ይበሳጫል። ይሄን ድምጽ እየሰማው ነው ጠላት ይሆናል። በቃ ይኸው ተናደደ፣ እያለቀሰ ነው፣ ስራው እየፈረሰ ነው። የናንተ ነገር ደግሞ ይሰራል። አሜን ስናገር እንደተናገረኝም ትንቢትን ስናገር ድምጽ ሆነ አለ። ይኸውናላችሁ መንፈሳዊ አይናችሁ ይከፈት፣ መንፈሳዊ ጆሮአችሁ ይከፈት። ይሄ ድምጽ እየሰማችሁ ይሄንን ድምጽ ሰማለ እንጂ ይሳስናይ ዛሬ እኮ የሚስተካከል ነገር አላችሁ። አሜን እኔ መንፈሳዊ ውስጥ ነው ያለሁት። ክብር ለኢየሱስ ይሁን። አሜን ሰዎች ነን ኑሯችን ቅርጽ ያጣ ዛሬ አገኘን ስንል ስናጣ፣ ተባረክ ስንል አንባረክ፣ ስንይዝ ስናጣ፣ የጨበጥነው ስናጣ፣
የሆነ ድብልቅልቅ ያለ ላይፍ ውስጥ ያለን ሰዎች አለን። ታውቃላችሁ? ቤታችሁ ትዳራችሁ ድብልቅልቅ ያለ የተነገራችሁ የትንቢት ቃል ተስፋ ቆርጣችሁ የተቀመጣችሁ ሰዎች አላችሁ። ለተንቢያ በዚህ ጉዳይ ላይ ጌታ ብቻውን ይሰራል በላለ። አሜን። በኢየሱስ ስም ብቻውን በልበናት ብቻውን ይሰራል። በቃ በዚህኛው አስተካከላለሁ ስትል ይሄኛው ሲዘጋበት ችግር ነው። የምትረግጠው መሬት ራሱ ቅርጽ አልባ ነው። በቃ አረጋገጠ ራሱ ወይ ጫማ ለሁለት እንደዚህ ያለ ነው። በቃ ድብልቅልቅ ያለ ህይወት ውስጥ ላላችሁ ሰዎች ዛሬ ኦርደር ይይዛል ነገራቸው። at the beginning መጀመሪያ እግዚአብሔር አምላክ የሌለውን ሰማይ የሌለውን ምድር ምን አረገ? እዚያ ቃል ላይ ምድርም ቅርጽ አልባ ነበረች ይላል። ተፈጥራለች ግን ቅርጽ አልባ ነበረች። ጌታ ምስክር ነው። እንደዚህ አይነት ሰዎች አላችሁ። ተፈጥራችኋል፣ ሰዎች ናችሁ፣ ግን ቅርጽ የሌለው ህይወት ውስጥ የምትኖሩ ሰዎች አላችሁ። መልእክት አለኝ ለናንተ። ብቻውን ጌታ ይሰራል። መሬትን የፈጠረው እግዚአብሔር፣ ሰማይን የፈጠረው እግዚአብሔር፣ ግን ቅርጽ አልባ ነበረች። እኛን የፈጠረው እግዚአብሔር፣ አንተን የፈጠረው እግዚአብሔር፣ ግን አንዳንድ ጉዳዮች ቅርጽ አልባ የሆኑ ነገሮች አሉ። በትዳራችን፣ በኢኮኖሚያችን፣ በስራችን፣ በአገልግሎት፣ በተለያየ ነገር እነዚህ ነገሮች ዛሬ ቅርጽ ይዛሉ በላለኝ። ቤታችሁ ላይ በሽታ አይገባም። አሜን። ሞት አይገባም። ለተንበይ ቤታችሁ ላይ ቅባት ይገባል። ሞገስ ይገባል። በረከት ይገባል። ፈውስ ይገባል። አሜን። አሜን። ይውሰድ እንጂ አሜን። በእናንተና በቤታችሁ ላይ በሽታ አይሰራም። ድግምት አይሰራም። ሟርት አይሰራም። ማጣት አይሰራም። ባዶነት አይሰራም። ብቻዬን እሰራለሁ ብሎኛል። እኔ ይገርመኛል። ኢሳይያስ ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት አለ። ለሚያስተውል ሰው ነው ይሄ ቃል የመጣው። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። እና የምትሰሩልኝ ቤት ምንድነው? ምንድነው የምትሰሩለት? እንደው በግዙፍነት አይታችሁት ከሆነ ሰማይ ዙፋኑና እግሩ መሬት የእግሩ መረገጫ ከሆነ በጣም ሂውጅ ነው። በዚህ ካሰባችሁ ይሄ በመጠን ወይም በቁሳዊ ወይም በአካል ፊዚካል የምታዩት ከሆነ በጣም ሂውጅ ነው። ምንድነው የምትሰሩለት? ራስን ትሰራለታለህ፣ ራስን ትቀድስለታለህ። በአንተ ውስጥ ነው። እናንተ የመንፈስ ቅዱስ ምንድናችሁ? ማደሪያዎች ናችሁ። ይሄ መንፈስ ዛሬ በእናንተ ቤት ለመንቀሳቀስ ይጀምራል። ይሄ ጌታ መንፈስ ቅዱስ መንቀሳቀስ ይጀምራል። አራሜ ውስጣችሁ ላይ በሽታ ካለ ይወጣል እያልኩኝ ነው። መንፈስ ቅዱስ ካለ በሽታ አይኖርም፣ ጭንቀት አይኖርም፣ መከራ አይኖርም፣ ማጣት አይኖርም፣ ጭንቀት አይኖርም። ሲያይኖርም በላይ እንጂ ሰስነ ዛሬ ይኸውና ዶክተር የሰጠ ጨጓራ በሽታ ገልብጬዋለሁ። ስም ያለውን በሽታ ገልብጬዋለሁ። አሜን። አፍርሼዋለሁ፣ አቅልጬዋለሁ እንጂ ሰስነ የእግዚአብሔር መንፈስ በመሬት ላይ ሲመጣ ቅርጽ አልባ የነበረችው መሬት ቅርጽ ያዘች። ይሄ ብቻ አይደለም። የእግዚአብሔር መንፈስ በምድር ላይ ሲመጣ ምን ሆነ? ባዶ የነበረ ወደ ምን መጣ? ወደ ሙላት መጣ። ለተንበያ ይሄ መንፈስ ቅዱስ በእናንተ ቤት ላይ ባዶ የሆነውን ነገራችሁ ይሞላዋል፣ ያስተካክለዋል። ቅርጽ አልባ የነበረውን ነገር ቅርጽ ያስይዘዋል። ቤትሽ ፈርሶ ፈራርሶ ከሆነ ቤትሽን ኦርደር ያስይዘዋል። አሜን የሚል አለ። ሆነብን እንጂ ዘዝነም የአብ ዘመን የሚባል ዘመን አለ። አብ በግርማ ሞገሱ በክብሩ በመንበሩ ባለበት ቦታ በተቀደሰው ተራራው ላይ ቁጭ ብሎ በዚያ ዘመን ላይ ይሁንና ሲፈልግ እግዚአብሔር ሉዓላዊ አምላክ ነው። መልአክ ሆኖ ይገለጣል፣ ሰው ሆኖ ይገለጣል። አሜን በሉኛ። ህልም ሆኖ ይገለጣል። መብት የለውም እንዴ? አለው። በዚያ ዘመን ላይ የአብ ዘመን ነበረ። ቀጥሎ ደግሞ አብ ብቻውን እየሰራ ጽላት ሰጠ፣ ታቦት ሰጠ፣ ስርዓትን ሰጠ። በዚያ ዘመን ላይ እግዚአብሔር አብም አሁን በጽላት በታቦት መስራት ፈለገ። ህዝብ ሊገዛለት አልቻለም። ጽላትን ቁጭ አድርገው መቅረጽ ጀመሩ። ከግሪክ ጣዖትን መውሰድ ጀመሩ። በቃ ይልና በነቢያት አመነ። ነቢያት ሰጠ፣ ነቢያትንም አልተቀበሉም። ከግብጽ ሲወጡ ምንድነው የሰጠው? ታቦት ነው የሰጠው፣ ጽላት ነው የሰጠው። አላመኑም። እሺ ነቢያትን አስነሳ፣ አላመኑም። ይሄ የአብ ዘመን ነው። የወልድ ዘመን ደግሞ ራሱ የናዝሬቱ ኢየሱስ ከድንግል ማርያም ተወልዶ መጣ። አራሜን። ይሄ ጌታ አሁን ይሰራል እኮ እባክህ። ይሄ ጌታ አሁን አለ፣ መንፈሱ አለ፣ ያሰነብየኛል፣ ያናግረኛል እንጂ ሰስነም። ይሄ ምን ዘመን ነው? የወልድ ዘመን ነው። በዛ ዘመን ላይ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ እስካረገበት ሐዋርያ ሥራ ምዕራፍ 2 ጀምሮ የምን ዘመን? የወልድ ዘመን። ኢየሱስ በአካል መጥቶ ይችን ምድር እናጣርጎ እኔ እንደምረግጣት እየረገጣት እያስተማረ በአካል ሰራ። አምላክ አካል ለብሶ መጣ ማለት ነው። ይሄ አመን ዘመን ነበረ። የወልድ የኢየሱስ ዘመን ነበር። እግዚአብሔር ዘመን ይሰጣል። እሺ 2018 የእናንተ ዘመን ነው። አሜን። የጌታ ዘመን ነው። አሜን። ስራችሁ የሚሰራበት ነው። አሜን በለኝ። ኢየሱስ ክርስቶስ ከሄደ በኋላ ይሆናላችሁ በደብረ ዘይት ተራራ እስካረገ ያረገበትን አይደለም ነግራችሁ፣ እስከዚህ አይደለም፣ እስከ ሐዋርያ ሥራ መንፈስ ቅዱስ እስከመጣበት
መንፈስ ቅዱስ በ12ቱም ሐዋርያቶች ላይ ልክ በመጣበት ሰዓት ጀምሮ እስካሁን እስካለንበት እስከሚመጣው ክርስቶስ እስከሚመጣ የመንፈስ ቅዱስ ዘመን ነው። አሜን በሉኛ። አሁን ታዲያ በመንፈስ ቅዱስ የጸጋ ስጦታ አታምንም እንዴ? ያናግረኛል ይሄ መንፈስ። ቤታችሁን ሞላዋለሁ ይለኛል። ታሪክሽን ቀይረዋለሁ ይለኛል። እቀባሃለሁ ይለኛል። በአደባባይ ትሰብካለህ፣ እፈውሳለሁ በለው ይለኛል። መንፈስ ቅዱስ ያው ዛሬ ጆሮአችሁን ይከፍታል።